ሰላም ሰላም ብለናል። ይህ ዛጉዞ ነው። ከዛጉዞ ጋር ከፍታዎችን እንወጣለን፣ ቁልቁሎቶችን እንወርዳለን። የኢትዮጵያ መልክዓ ምድርን ውብ መልክዓ ምድርን እንዳስሳለን። በዛሬው ጉዟችን ከጌዲዮ ዲላ ተነስተን የጌዲዮ ቡናማ መሬትን ወይም ምድርን እያቆራረጥን ወደ ጨልባ ቱቱቲና የቱቱፈላ ዓለም አቀፍ መካነ ቅርስን እና ሌሎች መዳረሻዎችን በመጎብኘት ላይ እንገኛለን። አብራችሁን ትሆኑ ዘንድ እንጠይቃለን። እንግዲህ ጌዲዮን ስናነሳ ሶስት መሰረታዊ ነገሮችን ከጌዲዮ ጋር ተያይዘው ይነሳሉ። አንደኛው ቡና ነው። በተለይ ደግሞ የይርጋ ጨፌ ቡናን ስናነሳ ጌዲዮን እናነሳለን። የይርጋ ጨፌ ቡና ኢትዮጵያን በዓለም አቀፍ ደረጃ እያስተዋወቀና እያስጠራ ያለ ቡና ነው። በሁለተኛ እንግዲህ የእንሰት ተክል ነው። ከጌዲዮ የዕለት ተዕለት የህይወት ዑደት ጋር የማይነጣጠል አድርገን እንወስደዋለን። በሶስተኛው ደግሞ ጥቅጥቅ ደን ወይም ደግሞ ዛፍ ከጌዲዮ የዕለት ተዕለት ህይወት ነጣጥለን አናየውም። ከዚህ ጋር በተጓዳኝ እንግዲህ ጌዲዮን ስናነሳ ሌላ ምን እናነሳለን መሰላችሁ? ባህላዊ ዳኝነትና የባህላዊ ፖለቲካል ስርዓትን እናነሳለን። የመጀመሪያው የባሌ ስርዓት ነው። ባህላዊ የዳኝነት ስርዓት ነው። ይህ ባህላዊ ዳኝነት ስርዓት ከጌዲዮ ህዝብ ጥንት ዘመን ጀምሮ አብሮ የመጣና ከጊዜ ወደ ጊዜ እየዳበረ ዛሬ ለብዙ ችግሮች መፍትሄ የሆነ ምናልባት አንዳንዴ በዘመናዊ የዳኝነት ስርዓት ሊፈቱ ያልቻሉ ስርዓቶች በባሌ ስርዓቶች ሲፈቱ አይተናልና እንግዲህ ከዚህ በመቀጠል እንግዲህ በጣም የሚደንቀውና ዛሬ ጌዲኦ ለምለም ሆና እንድትቆይ ያስቻላትን ከባሌ ስርዓት ጎን ለጎን የባቦ ስርዓት እናያነሳለን። የባቦ ስርዓት ዛፍ እና ስነ ምህዳርን እስከ ዛሬ ድረስ የጌዲዮ ህዝብ ሲጠብቅበት ሲዳኝበት ወይም ደግሞ የስነ ምህዳርን ሲጠብቅበት የነበረበት ልዩ ስርዓት ነውና እነዚህና ሌሎቹም መርሃ ግብራችን ወይም ደግሞ ፕሮግራሞቻችን በተዋዛ መልኩ ይቀጥላሉ። የጌዲዮ መልክዓ ምድርን እየጎበኘን የጌዲዮን ጓሮ ወይም ደግሞ ማሳዎችን እያየን መርሃ ግብራችን ይቀጥላል። አብራችሁን ትቆዩን ዘንድ ጠይቃለን። መልካም ጊዜ፣ ተከተሉን። ስሜ ብርሃኑ ይርባ ይባላል። የጌዲዮ ዞን ባህልና ቱሪዝም የባህል ታሪክ ቅርስ ጥናትና ልማት ቡድን መሪ ነኝ። ጌዲዮ ያው የራሱ ቋንቋ ገደውፋ ነው። የአስተዳደር ስርዓቱ ባሌ ነው የሚተዳደረው። ባሌ ማለት የገዳ ስርዓት ሆኖ ግን የባሌ ስርዓት ላይ ነው ጌዲዮ የሚተዳደረው። ይህ የባሌ ስርዓቱ ራሱ የሆነ የተለያዩ ህጎቹ ያናና ሂደቶቹ አለ። አሁን ለምሳሌ ይህንን የጌዲዮ መልካሙን ምድር ጠብቆ ያቆየ እነዚህ ቅርሶቹን ጠብቆ ያቆየ የባሌ ስርዓቱ ነው። ይሄ ባሌ ስርዓቱ አድርግ አታድርግ የሚል ህጎች አለ። ማህበረሰቡ እነዚህ ትላልቅ አባቶቻችን አስቀምጦ ያለፉትን አድርግ አታድርግ የሚለው ህጉን ጠብቆ ነው ይህንን ዛሬ ላይ የሚታዩትን እጅግ ውብና ማራኪ ድንቅ የሆኑ ቅርሶችን ያቆዩበት አንዱ ምንድነው የባሌ ስርዓቱ ነው። ስለዚህ የጌዲዮ ማህበረሰብ አንደኛ ሶስቱ ነገር ቅድም ሲጠቀስ እንደነበረ እንሰት፣ ቡናው፣ ዛፉ እነዚህ ነገሮቹ ከልጆቻቸው ጋር እኩል አድርጎ የሚያይበት ሂደት ነው። ምንድነው ባቦ ስርዓት አለ። ዛፍ እንዲጠበቅ የራሱ የሆነ በባህላዊ የባቦ ስርዓቱ ከዚህ ከባህላዊ ባሌ ስርዓት ጋር ተያይዞ የተቀመጠ ስለሆነ ቅድም ያልኩትን ሶስቱ ነገር ጌዲዮ ጠብቆ ሲያቆይ አንድ ዛፍ ለመቁረጥ 3 እና 4 5 ከዛ በላይ ዛፍ መትከል እንዳለበት ማህበረሰቡ ያምናል። ምክንያቱም ምድሪቷ እንድትራቆት አይፈልግም። ዛፍ የለም ማለት የተራቆተች ምድር አርጎ ነው የጌዲዮ ማህበረሰብ። አረንጓዴ ካልሆነ በቃ የተራቆተች ምንም በቃ የተጎዳ መሬት እንደሆነ አርጎ ስለሚያስብ ጌዲዮ በዚህ በባሌ ስርዓቱ እነዚህ ነገሮችን አቅፎ የያዘበት አካሄድ አለ። ሌላው ከዚህ ከአመጋገብ ስርዓቱ ያው አብዛኛውን ጊዜ ጌዲዮ የሚጠቀመው ቆጮ ነው።
ቆጮ ነው። የተለያዩ በቆጮ የሚሰሩ ባህላዊ ምግቦች አሉ። ቦራቶ የሚባል አለ፣ ጣልታ የሚባል አለ፣ ከቦ የሚባል አለ፣ ቁንጭሳ የሚባል አለ፣ ኦጣ የሚባል አለ። እነዚህ ነገሮቹ በተለያየ በቆጮ ምርት ሆኖ በተለያየ ዲዛይን በተለያየ ዝግጅት የሚቀርቡ ባህላዊ ምግቦች ናቸውና እነዚህ ነገሮች ነው እንደ ጌዶ ማህበረሰብ የሚጠቀሙት። የኛ ከ500 ዓመት በፊት እነዚህ የኛ ጌዶ ማህበረሰብ እነዚህ ቅርሶቹን ጠብቆ አምጥቷል። ቅርሶቹ ብቻ ሳይሆን የመሬትንም አያያዙንም ጭምር ቅድም እንዳልኩት ከዚህ ከባቦ ስርዓት ጋር ያለ ነገር እነዚህ ከባለ ስርዓትም ጋር ያለ ነገር እነዚህ ነገሮቹ ዛሬ በዓለም አቀፍ ደረጃ በተለያዩ አየር ብክነት አገሪቷ እየታመሰች ባለችበት ሁኔታ ላይ ሆኖ እኛ ግን እቺን መሰለ ለምለም አገር ጠብቀን እንድናቆይ ያደረገ አንዱ ምንድነው የኛ የባለ ስርዓቱ ነው። ስለዚህ አሁንም ያለ ትውልድ ለቀጣይ እነኚህ ነገሮች የጌዶ ማህበረሰብ የአናናር ሂደቱን ጠብቆ ዛሬ የምናያትን መልካም ምድር እያሳየ ያለውን የባለንም ስርዓት ሆነ የአናናር የጌዶ ባህላዊ አናናር ሂደቱን ጠብቆ ቢያቆይና ለቀጣይ ትውልድ በዚህ መልኩ ከዚህ በበለጠ ለዓለም አቀፍ ምሳሌና ትልቅ ተሞክሮ እንድንሆን አሁንም ያለ ትውልድ በዚህ ተጠናክሮ ቢሰራ እጅግ በጣም ጥሩ ነው ብዬ ላስቀምጥ እወዳለሁ። አሁን የምንገኘው ቦታ በጌዶ ዞን ወናጎ ወረዳ ጀምጅሞ ቀበሌ ቱቲፈላ የአርኪኦሎጂካል ሳይት ውስጥ ነው የምንገኘው። እዚህ ጋር የምናገኘው የትክል ድንጋይ በሳይንስ አጠራር አንትሮሞርፊክ የሚለውን ስያሜ ያገኘውን ትክል ድንጋይ ሳይት ነው የምናገኘው። አንትሮሞርፊክ ማለት እንግዲህ በሰው ፊት ቅርጽ የተቀረጹ የትክል ድንጋዮች መገኛ የሆኑ ቦታዎች ላይ ነው የሚገኘው እና ታዲያ ይሄ ቦታ በርካታ የጌዶ ጀግኖች እዚህ አጽማቸው ያረፈበትና እዚህ ጋር እንደምንመለከተው በርካታ ጥቁር ትክል ድንጋዮች የምናገኝበት ነው። እነዚህ ጥቁር ድንጋዮች ደግሞ በሰዓቱ የነበሩ ለቀብር ስነ ስርዓት የሚወጡ ሰዎች አበባ ጉንጉን ይዞ አልነበረም የሚመጡት። እዚህ ሲመጡ ይዞ የሚመጡት ከወንዝ ውስጥ ጥቁር ድንጋይ ፈልገው ይዞ ነበር የሚመጡት። ጥቁር ድንጋይ እንግዲህ መገለጫው ምንድነው? ጥንካሬውን ጀግንነቱን ማሳያ ነው። ስለዚህ በወቅቱ የነበሩ ለቀብር የሚመጡ ሰዎች አበባ ጉንጉን ሳይሆን ይዞ የሚመጡት ጥቁር ድንጋይ ይዞ የሚመጡትን እዚህ ጋር አስቀምጦ ነበር ነው የሚሄዱት። እዚህ ጋር የምንመለከተው እንግዲህ ይህንኑ ማሳያ የሚሆን እዚህ ጋር ካየነው እዚህ ጋር እንግዲህ በትንሹ በዚህ ድንጋይ ላይ አንትሮሞርፊክ የሆነውን ወይም የሰው ፊት ቅርጽ ላይ መቀረጹን የሚያሳየን መረጃዎች አሉ። እዚህ ጋር እንግዲህ አፍንጫ ምን አይነት ነገር አለ? አፍንጫ መሳይ ነገር አለ። እዚህ ጋር አይን እንዳለ፣ እዚህ ጋር ጉንጭ እንዳለ፣ እዚህ ጋር የሚያሳይ ነገር አለ። በስፋት ደግሞ ሙሉ ፓርት የሚያሳየውን ትክል ድንጋዮችን ወደ ላይ ከፍ ብለን እያየን እንሄዳለን። እንግዲህ ይሄ የትክል ድንጋይ በ8ኛ መቶ ክፍለ ዘመን እስከ 11ኛ መቶ ክፍለ ዘመን የተቀረጹ የትክል ድንጋዮች ናቸው እና እንግዲህ እዚህ ጋር የምናገኘው የትክል ድንጋይ ብዛትም ከ300 ትክል ድንጋዮች በላይ እዚህ ጋር እናገኛለን። በአንድ ሄክታር ውስጥ እንግዲህ 300 ትክል ድንጋዮች ነው የሚገኙት። እንደ አውሮፓውያን አቆጣጠር ከ1931 እስከ 1997 ዓ.ም ፕሮፌሰር ሮጀር ጆንሰን የሚባሉ ፕሮፌሰር አንድ እዚህ ጋር ጥናት አካሂደዋል። ጥናት አካሂደው እንግዲህ እዚህ አካባቢ ላይ 1000 አጽሞችን እዚህ ጋር እንደተገኘ ነው የሚያሳየው መረጃው። እንግዲህ አርኪኦሎጂያዊ እነዚህ እኚህ ምሁር ባደረጉት ጥናት ቁፋሮ እንግዲህ ከ8ኛና 9ኛ ምዕተ ዓመት ይኖሩ የነበሩ ማህበረሰብ መቃብር እንደነበረ ነው የሚያሳየው። በሰዓቱ እንግዲህ 1000 አጽም እና የተገኙ ሲሆን ከአጽሙ ጋር ደግሞ በመገልገያ የሆኑ የቤት ውስጥ ቁሳቁሶች እንደነ ሸክላ እንደገና በጀግንነት ወቅት ሲጠቅሙ የነበሩት የእጅ አምባር፣ የእግር አምባር እንደገና የጦር መሳሪያዎች የተገኙበት መሆኑ እንግዲህ በዛን ሰዓት ላይ የጌዶ ማህበረሰብ በ8ኛ ክፍለ ዘመን በ11ኛ መቶ ክፍለ ዘመን የህብረት ኢንዱስትሪ ይጠቀም እንደነበረ የሚያሳዩ ነገሮች አሉ። እዚህ ጋር እንግዲህ የምናየው እንግዲህ በአንድ ሄክታር ውስጥ ተቀመጠውን ጌዶ ዞን ውስጥ እንግዲህ ከ6000 በላይ ትክል ድንጋዮች 300 ትክል ድንጋዮችን ነው እዚህ እየጎበኘ ነው የምንገኘው። እጅግ አስደማሚና አስገራሚ ትክል ድንጋዮች እዚህ ጋር እናገኛለን ማለት ነው። እዚህ ጋር ስንመጣ ደግሞ በስተፊት በኩል የፌሶ ፊት አለው። በዚህ በኩል ደግሞ የወንድ ብልት ቅርጽ ያለበት ነው። ይሄ መገኛ ማሳያነቱ እንግዲህ ወንድ መሆኑን ነው። እዚህ ጋር የምናየው እንግዲህ እንደ ሪጋ መሳይ ነገሮች አሉ። ሪጋ መሳይ ነገሮቹ ምንድነው የሚያሳዩት? በዚህ አካባቢ የተቀበሩ ሰዎች
ሰዎችን ታሪክ የሚያወሳ ነገር በዛን በወቅቱ የነበሩ የማህበረሰብ ይግባቡበት በነበረው ቋንቋ የተገለጸውን እንግዲህ የራይቲንግ ሲስተም ወይ ደግሞ የአጻጻፍ ስርዓቱን ነው እዚህ ጋር የምናየው ማለት ነው። የአጻጻፍ ስርዓቱ እንግዲህ በዚህ ይግባቡ ነበረ። ይሄ እንግዲህ መጻፊያ እንግዲህ ይግባቡበት የነበረው የአጻጻፍ ስልታቸው ነበረ ማለት ነው። ትክል ድንጋዮቹ የወንድ ወይም የሴት ወይም ኤጅድ ወይም ደግሞ የህፃን ወይም ደግሞ የትንሽ የትልቅ ብለን የምንለይበት መንገድስ ምንድነው? የህፃን እንግዲህ ህፃን ብለን እንዳንለይ እዚህ ጋር በህፃንነቱ ጀግንነት የሚሰራ ሰው የለም። እንግዲህ አሁን ኤጅ ምንድነው እንግዲህ ከፍተኛ ኤጅ ነው የሚኖረው የደረሰ ሰው ነው። ጀግንነቱ እንግዲህ እንዲመዘግብለት ደግሞ ዝም ብሎ እኮ አይደለም። ሌሎች ቦታዎች ላይ የተቀበሩ አሉ። ሌሎች ቦታ የተቀበሩት ጀግንነት ወደዚህ የሚያመጣ ጀግንነት አለ። እዚህ መጥቶ እንዲቀበር ይሄ በጣም የተከበረ ስፍራ ላይ የሚቀበሩ አጽሞች ዝም ብሎ ጀግንነት የተሰራ ሳይሆን የበለጠ ሊታይ የሚችል ትልቅ ገድል የሰሩ ሰዎች ናቸው። እዚህ መቃብር አመኔታ ያገኙ ሰዎች ናቸው። እዚህ ቦታ መጥቶ አጽማቸው የሚያርፍላቸው ማለት ነው። እዚህ ጋር ስንመጣ አሁን በቀላሉ ከላይ በኩል የተሰበረ ነገር እናያለን እንጂ እዚህ ጋር ግን አሁን ይሄ ከላይ የተሰበረው የግንባር የፊት መልክ የነበረው እዚህ ጋር የተቆረጠ ነገር እናያለን። እዚህ ጋር ግን እምብርት አካባቢ ያለውን ነገር እንደ እምብርት ነገር ያለውን እዚህ ጋር እናያለን። በዋናነት እዚህ ጋር አለን በሄደን ደግሞ በትክክሉ በቀን ቀጥታ ሰውን እንግዲህ የሚመስል ነገር እዛ ጋር እናይበት ይኖራል ብዬ ነው ተስፋ ማለት ነው። የሴቶቹን ከወንዶች በምን እንለየዋለን? የሴቶቹን እንግዲህ የሴቶችና የወንዶች እዚህ ጋር እንግዲህ የሴቶች ጊዜ ያው የሴቶች በጡትና በጡት ነው የሚለየው የሴት የወንድ ግን ያው በወንድ ብልት ቅርጽ የተቀረጹ ትክል ድንጋዮች የወንድ እንደሆኑ ያሳያሉ ማለት ነው። እዚህ ጋር ስንመጣ በዚህ ሳይት ላይ ካሉት የትክል ድንጋዮች ረጅሙ በቁመት አንደኛው ይሄ ነው። በዋናነትም የጌዲዮን ማለት እዚህ በአንትሮሞርፊክ መሆኑን በሰው ፊት የተቀረጸ መሆኑን በትክክሉ ልናይ የሚችል ነገር እዚህ ጋር ነው የምናገኘው። እዚህ ጋር ስንመጣ አይን አለ፣ እዚህ ጋር አይን አለ፣ እዚህ ጋር አፍንጫው እንትን አለ፣ አገዳ አለ፣ እዚህ ጋር አፍንጫ አለ፣ እዚህ ጋር ከንፈር ነገር አለ። እዚህ ጋር ያለ ስንመጣ እዚህ ጋር ወርዶ እዚህ ጋር እንግዲህ ይሄ እምብርት አለ። ይሄ ኖርማል እንግዲህ ያው የሰው ፊትን እዚህ ጋር በትንሹ የሳሉበትን የምናየው ነገር ነው ማለት ነው። እና እንግዲህ ዞን ውስጥ ካሉት የትክል ድንጋዮች መካከል የሰው ፊትን ቅርጽ ይዞ ብቻውን የተቀመጠው የቱት ፈላ የትክል ድንጋይ ነው ማለት ነው። ሌሎች ቦታዎች ላይ የምናገኛቸው የትክል ድንጋዮች ብዛቱ በወንድ ብልት የተቀረጹ የትክል ድንጋዮች ናቸው። ነገር ግን እዚህ ጋር የምናገኘው የትክል ድንጋዮች በሰው ፊት የተቀረጸ መሆኑ ለየት የሚያደርገው ነው ማለት ነው። እንግዲህ የምንገኘው የጌዲዮ ዞን ውስጥ ነው። ከጌዲዮ ዞን ደግሞ መርጠን የመጣንበት ሳይት ደግሞ የይርጋ ጨፌ ወረዳ ስር የሚገኝ የጨልባ ቱቲቲ የትክል ድንጋይ ቦታ ነው ማለት ነው። ስለዚህ በጌዲዮ ዞን ውስጥ ተመዝግበው የሚታወቁ ሳይቶች አሉ ከ7 የማያንሱ። ስለዚህ እነዚህ ሳይቶች ላይ የተለያዩ ቅርሶች አሉ፣ ትክል ድንጋዮች አሉ፣ ጥብቅ ደኖች አሉ። በዞን ውስጥ ከ6 በላይ ጥብቅ ቦታዎች ደኖች አሉ። ከዛ ባሻገር ደግሞ ትክል ድንጋዮች ያሉባቸው አካባቢዎች አሉ። ምስራቅ አፍሪካ ውስጥ ከሚገኙ 10,000 ትክል ድንጋዮች ውስጥ ከነሱ መካከል ወደ 6500 በላይ የሚገኘው ጌዲዮ ዞን ውስጥ ነው ማለት ነው። እዚሁ ሳይት ላይ ስንመለከት ከ1565 ትክል ድንጋዮች ይገኛሉ ማለት ነው አሁን እዚህ በምንመለከትበት ቦታ ላይና ስለዚህ የተለየ ትኩረት የተሰጠው እንደሆነ የሚያሳይ ነው ማለት ነው። ስለዚህ እዚህ ውስጥ ካሉት ደግሞ የትክል ድንጋዮች ውስጥ 8 ሜትር ወደ ላይ የሚረዝም አለ። ለየት የሚያደርገው እሱ ነው። በሳይዛቸውም በአይነታቸውም በቅርጻቸውም እጅግ በጣም የተለያዩ ናቸው ማለት ነው እርስ በራሳቸው። ከዛ ባሻገር እንደምትመለከቱት በፋሊክ በወንድ ልጅ ብልት ነው እዚህ ጋር የምናየውና ይሄ ከማህበረሰቡ ጋር እጅግ በጣም የተቆራኘ ነገር አለው። አንደኛው የባህላዊ አስተዳደር የባሌ ስርዓት መሪው አባገዳው እዚህ ግንባራቸው ላይ ከለቻ ያደርጋሉ። ይሄንኑ ነው የሚመስለው። ሁለተኛ ደግሞ የስልጣን ሽግግር በየ8 አመቱ አንድ ጊዜ ካደረጉ በኋላ እቺኑ በትረ ስልጣን ይለዋወጣሉ ማለት ነው። ስለዚህ ቦኮ ትባላለች። ከዚህ ማህበረሰብ ጋር ይሄ ትክል ድንጋይ እጅግ በጣም የተቆራኘ እንደሆነ ያሳየናል ማለት ነው። ስለዚህ የዩኔስኮ እዚህ አካባቢ ላይ ደግሞ ሲመዘግብ ለየት የሚያደርገው ነገር የጌዲዮ ባህላዊ መልክዓ ምድር አያያዙንም ጭምር ለየት ባለ መንገድ ያሳየዋል ማለት ነው። ስለዚህ የባቦ ስርዓት አለው ጌዲዮ። ደን የሚጠብቅበት አንድ ልጅ ከቤት ሲወለድ ወደ 5 የሚጠጉ ችግኞች አብሮ ነው የሚተከሉት ማለት ነው። ስለዚህ ጌዲዮ ይሄንን የባህላዊ አስተዳደር ስርዓቱ ውስጥ ባቦን ደግሞ አንድ የራሱ ካልቸር አድርጎ ይዞት ቀጥሏል ማለት ነው።
ስለዚህ ይሄንን ማህበረሰቡ ብቻ ሳይሆን ከዛሬ 5000 አመት በፊት የጌዶ ማህበረሰብ ይሄን ጠብቆ አኑሮታል ማለት ነው። የራሱ ሀብት ብቻ ሳይሆን አሁን የዓለም አቀፍ ሀብት ሆኖ ተመዝግቦ ቁጭ ብሏል። ስለዚህ የተለያዩ ቱሪስቶች በየጊዜው እየመጡ እየጎበኙ የሚገኙበት ሁኔታ አለ። የእናንተ ደግሞ አመጣጥ የተሻለና ከፍ ያለ እንዲሆን ያደርገዋል። የአኮሞዴት ማድረግ የሚችሉ የቱሪስት አገልግሎት ሰጪ ተቋማት፣ ሆቴሎች እዚሁ አካባቢ ላይ በኢንቨስትመንት ደግሞ እንዲገነባ ምክንያት ሊሆን የሚችል እንቅስቃሴ ነው እያደረጋችሁ ያላችሁትና ይሄ ለእኛ ማህበረሰብም ለውጭ ለሚገኙትም ነጮችም የአውሮፓውያንም የሆኑ ሌሎች ሀገራት ወደዚህ አካባቢ መጥቶ መጎብኘት የሚችሉበትን እድል የሚፈጥር ነው ማለት ነው። ከዛ ባሻገር ለአካባቢው ኢኮኖሚም እንዲያመነጭ ያደርጋል። የስራ እድል ደግሞ እንዲፈጠርላቸው ምክንያት የሚሆኑ ነገሮች እየተፈጠሩ ስለሆነ ይሄ በጣም ለወጣቶችም ጥሩ አማራጭ ነው። በዚህ የአስጎብኝነት ስራ ውስጥ ደግሞ የሚገቡበት ሁኔታ ይኖራል ማለት ነው። ከዛ ባሻገር ለየት ባለ መንገድ እንግዲህ የይርጋ ጨፌ ቡና በዓለም አቀፍ ደረጃ ይታወቃል። 3 ነገር ለጌዲዮ ህይወቱ ነው። ቡና፣ ዛፍ፣ እንሰቱ ለጌዲዮ ህይወቱ ተብሏል። ምክንያቱም እንሰት ማለት ደግሞ ከውልደት እስከ ሞት ድረስ አብሮት የሚቀጥል ነው። ምክንያቱም ልጅ ሲወለድ በእንሰት ኮባ ላይ ተቀምጦ ነው። መጨረሻ ላይ ሲሞትም በተመሳሳይ በእንሰት ኮባ ስርዓቱ የሚቀበርበት ስርዓቱ የሚፈጸምበት ነውና የቀብር ስነ ስርዓት ላይ። ስለዚህ 3ቱ ነገሮች ለጌዲዮ ህዝብ ህይወቱ ናቸው። ከዛ በመቀጠል ለየት የሚያደርጉ የራሱ ባህላዊ አስተዳደር ስርዓት አለ። እዚህ ዞን ውስጥ ወደ 700 በላይ የሚጠጉ ሶንጎዎች አሉ። ሶንጎ ማለት ዳኝነት የሚሰጥበት የፍርድ ቦታ ብቻ ሳይሆን ትምህርትም የሚወሰድበት እንደገና ደግሞ የተጣሉ የሚታረቁበት መዝናኛም ቦታ ነው። ይሄ ገበጣ ወይም ደግሞ እኛ አካባቢ ሰዴቃ በመባል ይታወቃል። እዛ አካባቢ ይጫወታሉ። 2 በሮች አሉት፣ መስኮቶች አሉት፣ ግን ክፍት ናቸው ሁል ጊዜ ማለት ነው። ክፍት የሆኑበት ምክንያት ደግሞ አንደኛ ማህበረሰቡ እዛ አካባቢ ላይ ችግር ያጋጠመው ረጅም ርቀት የተጓዘ የታመመ ሰው ቢኖርም እንኳን በሰብአዊነት ርህራሄ የተገነባ ቤት ነው ማለት ነው። ጎጆ ቤት ነው። ከላዩ ላይ ደግሞ ዛፍ አለ። ስለዚህ ሩቅ መንገድ እየተጓዘ የነበረ ሰው ቢደክም ጎራ ብሎ እዛ ቦታ ላይ ማረፍ ይችላል። ቢያመውም በተመሳሳይ እዛ አካባቢ ላይ እረፍት ማድረግ የሚችልበት ሁኔታ ተፈጥሮለት ነው። ከዛ ባሻገር ያው ሐሙስና ሰኞና ሐሙስ ቢመጣ የባህላዊ አስተዳደር ስርዓት ዳኝነት የሚሰጥበት ቦታ ነው ያለውና ማንም ሰው እዛ አካባቢ ሄዶ ሊክድ አይችልም። ፍርድ ቤት ሊክድ ይችላል። 3 ምስክር ይኖረዋል። እዚህ ጋር ሲመጣ ግን 2ቱ ያልተግባቡ ሰዎች ወይም ደግሞ የተጣሉ ሰዎች ብቻ ካልሆነ በስተቀር ሌላ ሰው በእነሱ መካከል ምስክር የለም። ስለዚህ እየተከሰሰው ወይም ደግሞ ተበድያለሁ ብሎ በዳይን አባገዳ ጋር ወይም ደግሞ የባህላዊ ባለ አስተዳደር ስርዓት ጋር ቢጠራ 2ቱ መካከል ላይ 2 ጥያቄ ብቻ ነው የሚጠየቀው። የበደለው ሰው ማለት ነው። አድርገሃል ወይስ አላደረክም እንደዚህ ተጠይቃል ተብሎ ይጠየቃል። በተጠይቃዊ መንገድ እነሱ ደግሞ ምላሹን የሚሰጡበት ሁኔታ አለ። አድርገሃል ወይስ አላደረክም ነው። ከዛ በኋላ ምክንያት መደርደር አይቻልም። ካደረገ ኦልሞስት አድርጌያለሁ ይላል ማለት ነው። ከፍርድ ቤት ተወስደው ምላሽ የተሰጡ ጉዳዮች አሉ። በአባገዳ ስርዓት የዛሬ 36 አመት የቆየ ችግርና 2 ኬዞች አንዱ ውጭ ሀገር የሚኖሩ ሰዎች ናቸው። ነገር ግን በእኛ ዞን ውስጥ ቡሌ ወረዳ የሚባል አካባቢ ላይ የዛ አካባቢ ላይ የተሰየሙ አባሮጋ የሚባሉ አሉ። ቁጭ ብለው የ36 አመት ኬዝ ፈተዋል ማለት ነው። የዛሬ 500 አመት የነበሩ ችግሮችን አባገዳ ቁጭ ብለው ከማህበረሰቡ ጋር ተነጋግረው በአንድነት ምዕራፍ በፋጬ ስርዓት እና በጋፌ ስርዓት ችግሮችን የፈቱበት ሁኔታ አለ። ሌላው 60 አመት ተከታትሎ የመጣ ከአንድ ማህበረሰብ ጋር ተገናኝቶ የተፈጠሩ ችግሮችን የፈቱበት ሁኔታ አለ። ይሄ ገደብ ወረዳ አካባቢ በዚህ አይነት መንገድ ተፈቷል ማለት ነው። ስለዚህ ይሄ ሰላምን እንደመሻማት ነው ማለት ነው። የጌዶ ማህበረሰብም ሰላምን ተሻሟት ይላል። በጋራ ሰላምን ከተሻማን ምንሰራቸው ነገሮች በጣም በርካታ ናቸው፣ ብዙ ናቸው ማለት ነው። ለአንድነት ቅድሚያ ይሰጣል። የደራሮም በዓል ታውቃላችሁ። በአመት አንድ ጊዜ የጌዲዮ ብሔር ዘመን መለወጫ ነው ያለውና እዛ ላይም ከዚህ ማህበረሰብ ጋር አታችመንት ያላቸው ጉዳዮች አሉ። እዛ ሲቀርብ 3 ነገር እዛ አካባቢ በምግብነት የሚቀርብ አለ። አንደኛ በዋናነት ገብስ አለ፣ ከዛ ቡና አለ፣ ማር አለ። እነዚህ 3ቱ ነገሮች አንድነትን የሚያሳዩ ናቸው። ገብስ ለጥንካሬያችን፣ ቡና ደግሞ ምርታችን፣
ማር ደግሞ በጋራ ተያይዘን ለመጣፈጣችን የሚል መልእክት ነው ያለው። ስለዚህ ቡናና ማር አንድ ላይ ቡናና ገብስ አንድ ላይ ተያይዘው አይላቀቁም። በማን አማካኝነት? በማር አማካኝነት ማለት ነው። እናንተ ማር ብትጠቀሙ የፈለገ ነገር ታምር ቢመጣ የተወሰነ ልትታገሉ ትችላላችሁና ስለዚህ የጌዲኦ አንድነቱን፣ ህብረቱን፣ ሰላሙን ጠብቆ ለመኖሩ መስተጋብሩን ይዞ ለመሄዱ ዋነኛውና ትልቁ ነገር የባህላዊ አስተዳደር ስርዓት ወይም ደግሞ አገር በቀል እውቀቶች ያላቸው ሚና እጅግ በጣም ከፍተኛ መሆኑን የሚያሳይ እንደሆነ ለመግለጽ ነው። በጣም አመሰግናለሁ። የቱሪስት ፍሰቱን በተመለከተ እንግዲህ የቱሪስት ፍሰትን በሚመለከት በርካታ ቱሪስቶች ይመጣሉ። በዚህ አመት አይ ቲንክ ከአረብ ሀገራት የመጡ አሉ፣ ከቻይና፣ ከዩሮፕ ሰሞኑን ቅርብ ጊዜ ደግሞ በተለየ ሁኔታ ደግሞ ከጀርመን የመጡ አሉ። እኛ አካባቢ ላይ ዌብሳይት የራሳችንን ዴቨሎፕ አድርገን እየሰራን ስለሆነ በዛ ፕሮሞት እየተደረገ ነው ያለው። ያንን አይተው ወደኛ አካባቢ መጥተዋል ማለት ነው። ስለዚህ ይሄ ከፍ ያለ ነገር እያመጣ ነው። በዚህ አመት የተለያዩ የዶሜስቲኩን ቱሪስት ወደዚህ አካባቢ ለማምጣት በራሳችን ጥረት አድርገናል። የመጀመሪያው የሆቴል ውስጥ የሚሰሩ ወይም ደግሞ የሆቴል ባለቤቶች እነዚህ ቀጥታ ከዚህ ስራ ጋር የሚመለከታቸው እንደሆነ እሱን ለማሳየት ነው። አካባቢውን ሲያውቁ ነው ሌላ ቦታ ላይ ስራ መስራት የሚችሉት። ቱሪስት ይመጣል የሚለውን እምነት እንዲይዙ ዩኔስኮ ላይ መመዝገቡን እሱን ገልጸንላቸው ወደዚህ ገብተናል። ሌላኛው ደግሞ ባንክ ነው። ባንኮች ደግሞ የግድ ማበደር አለባቸው ለኢንቨስተሮች ማለት ነው። ስለዚህ ይሄ እድል አለ የሚለውን እሱን አይተው ወደኛ አካባቢ መጥተው እንዲሰሩ ከፍተኛ የሆነ ስራ ተሰርቷል። አንድ ትልቅ ነገር መጥቷል በዚህ ፕሮሞሽን Bravo, bravo. Nima. Ah. Bello, ጨፍሯ Okay. Baram. Bravo, bravo. Nima. Ah. Bello, ጨፍሯ
Showboru tadegi choggeetto. Okay.